እንኳን ደህና መጣሽ። ከኖርኩት በሚል ጥያቄና መልስ ለመጠየቅ የተገናኘው አንቺ ብትጀምሪ ደስ ይለኛል። እድሜሽ ስንት ነው? የሴት ልጅ እድሜና የወንድ ልጅ ምንድን ነው ደሞዝ አይጠየቅም ነው የሚባለው? በእድሜ 21 ነው። ከኖርሽው ወይም ካሳለፍሽው ህይወት ምን አስተማርሽ? ከኖርኩት ወይም ካሳለፍኩት ህይወት በእርግጥ ህይወት ከባድ ናት። ብዙ ነገር ታስተምራለች። መከራም አላት፣ ደስታም አላት። ግን እኔ ብዙ ነገር አሳልፌያለሁ። እግዚአብሔር ይመስገን። ካሳለፍሽው ነገር ተማርኩት የምትይው ነገር ምንድን ነው? ወይ ለሴቶች እህቶቻችን ወይ ሆነ አንዳንድ ነገር እንደምክር ህይወትሽ የሆነ ነገር ሊያጋጠምሽ ተስፋ ካለሽ የተመረሽ ነው ብዬ ማስበው ለራሴ ማለት ነው። ያን ሁሉም ነገር ብዙ ነገር የሚገጥምሽም ሁሉም ነገር ማለት ነው የምረዳው ማለት ነው። እኔ እንደራሴ ብዙ ነገር ነው ያሳለፍኩት። ግን በዛ ውስጥ ደግሞ ስታሳልፍ ያንን ነገር ከጎንሽ የሆነ ነገር አይዞሽ የሚልሽ ሰው ካለ ህይወት ከተባልሽው ታልፊዋለሽ። በጣም ብዙ ነገር ወዳለሁ። ራሴን በጣም ወዳለሁ። የራስ ወዳድ እንዳትባል ራስን በነገራችን ላይ ራስን የሚጠራሱ የለም። ራሳችን እንወዳለን ሁላችንም። ግን ከዛ በተለይ ራሴን ወዳለሁ ያልኩበት ነገር የሁሉም ነገር ራስን ከመውደድ ነው የሚጀምረው። በቀጣይ ደግሞ ሞቶ ነገር ቤተሰቦች የህይወት አጋራለሽ ወይ በሚሰራል በልቤ ሰው አለ ማነው ይብራራል? ይቅርታ ማንኛውም ነገር ጥያቄ ባልናገሩ ደስ ይለኛል። ግን በልቤ ሰው አለ። እግዚአብሔር ይመስገን። ስደት ለምን መጣሽ? ከስደት በጣም ብዙ ነገር ተምሬያለሁ። ምክንያቱም በቃ ራሴን ያወቅኩበት ብዙ ነገር ያየሁበት ነው ያስባለሁ። ሁለት ትንሽ የምትቆም ያደርግሽ የነፃነት ዋጋ እስከዛሬ ተነሱ ብዙ ነገር ተምሬያለሁ። እግዚአብሔር ይመስገን። አሁን የምትወጂው ነገር ምንድን ነው? ቤተሰቦች የወደፊት ዓላማሽ ምንድን ነው? ምን መሆን ትፈልጊያለሽ? ስደት ናት እንግዲህ የራስን ችዬ የሆነ ዓላማ ነገር ብዙ ነገር ሳትች መለወጥ ነው የምፈልገው። ከእግዚአብሔር ጋር ማለት ነው። እሱ ይጫሙበትና ያሰብኩትን ያሰባል። አሜን። እግዚአብሔር ያሳካልሽ። ሰውነትሽ አካል ውስጥ ምንሽ ትወዳለሽ? ይህ ጥያቄ ከባድ ጥያቄ ነው። ያው ከካሜራ ጀርባ የሆነ ሰው ብቻ ነበር። በጣም ለራሱ ካልገባኝ ሁሉንም እወዳለሁ። ሴትነት ናቸው ማለት ሴቶች ሲባሉ እናት ነን፣ እህት ነን፣ ጓደኛ ነን። ብዙ ነገር ለራስ ሴትነት ማለት ክብር ነው። ሴቶቻችን ለሴቶቻችን አስተላልፍ ማለት ስላለ ይጠቅማል ነገር ለዚህ ለዚህ ነገር ለራሳችን ስደት ትልቅ ነው። ራስሽ ከገባሽ ማንም ሰው በሚያወጣሽ ራስሽ ታንቀራፍረሽ ወይንሽ ነው የምትወጪው። ስደት ላይ ስትሆን እንደዛ ማንም ሰው ያንቺን ሞት ያስተካክላል። በቃ አይደለ እኛ እንደምናስበው የሆነ ሰው በቃ ለብዙ ሰዎች ዋጋ እንከፍላለን። ለቤተሰብ ሊሆን ይችላል፣ ለሚወዱ ሊሆን ይችላል፣ ለውጭ ሰው ሊሆን ይችላል። ግን እኛ የምንወዳቸው ሰዎች ለእኛ ህይወት የሆነ እኛ ህይወት ለማስተካከል ወይ እኛ እንደምናስብላቸው እኛ ዋጋ እንደምንከፍልላቸው ዋጋ ሊከፍሉ ይችላል። ስለዚህ እራሳችን